ሴቶቹ የተገናኙበት አንድ ጉዳይ አለ። ነገ ለነሱ ትልቅ ቀን ነው። ከወጌሻ 4ኛ ዙር ሊመረቁ ሽር ጉድ ያሉ ነው የቆዩት። እኔ ደግሞ ምን ያህል ስለ አሸንዳ ባህል ያውቃሉ የሚለውን ለማወቅ ትንሽ ጥያቄ ላቀርብላችሁ አሰብኩ። ሊዱ፣ በአሸንዳ ቀሚስ ተውበሻል፣ እምር ብለሻል፣ አምሮብሻል። ኦ ኃይሌ በጣም አመሰግናለሁ። ስለ አሸንዳ አንዳንድ ጥያቄዎች ልጠይቅሽ ነው። ዝግጁ ነሽ? እሺ። አሸንዳ የሴቶች የነጻነት ቀን ነው ይባላል። እውነት ነው እንዴ? እውነት ነው። ይሄው እኔ ራሱ ዛሬ የነጻነት ቀን ስለሆነ አይደል ሽር ብትን ነብዬ ከቤት በነጻነት ወጣ የተነሳሁት። ከምር እውነት ነው። በቤታቸው የማይፈቀድላቸው ልጃገረዶች ሁሉ የዛን ቀን በነጻነት ነው እንዲቦርቁ እንዲጫወቱ የሚፈቀድላቸው። አሸንዳ ማለት ምን ማለት ነው? ስያሜውስ ከየት መጣ? ወይኔ አገኘሁኝ ማለት እኔ እንጃ። እኔ በከተማ አሸንዳ ሲባል ማቅ ጌታን እኔ እንግዲህ ማቆ ከምር ከጠየቅኝ ይሄ ዝናብ የሚወርድበትን ፍሳሹን አሸንዳ ሲባል ማቆ አላውቅም ምን ማለት እንደሆነ። በባህላዊ አሸንዳ ማለት ምን ማለት ነው? ነገ ከወጌሻ 4ኛ ዙር ከሚመረቁት አንዷ ሴት ነሽ። ምን እየተሰማሽ ነው? እሺ አይልዬ በጣም አመሰግናለሁ የኔ ውድ ጓደኛ። ነገ ስለምመረቅ በጣም 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 ደስ ብሎኛል። ያው እንደሚታወቀው አድሚን ላይ ታውቃለህ አይደል? ትንሽ ጫናዎች ነበሩ። ብዙ ስራዎችን እንሰራ ነበረ። ተማሪዎችንም ማቀናጀት፣ መሰብሰብ፣ እንዲላመዱ ማድረግ በጣም ብዙ ስራዎችን እንሰራ ስለነበረ ለኔ አድካሚ ወቅት ነበረ። በእርግጥ ግን ከብዙ ተማሪዎች ጋር ልምድ የቀሰምኩበትና የብዙ ተማሪዎችን እውቀት ሼር ያደረኩበት ስለሆነ በጣም 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 ደስተኛ ነበርኩኝ አይልዬ። ሲቀጥል ደግሞ ያው እንደምታውቀው በቡድን አሳይመንቱ ትንሽ በጣም ፈት ብሎ ነበር ባገኘሁት ውጤት። አሁን ግን ኢንዲቪጁዋል አሳይመንቱ ላይ በመረቂያዬ ላይ በጣም ደስ ብሎኛል። ነው እሺ አመጣሁት። በዚህ አጋጣሚ ነገ አበባ ምናምን ይዘህ መተህ ያው ሻብረቅ ደረቅ እንድታደርገሽ ይወድ ደስ ብሎኛል። በቃ ነገ እንገናኝ ምርቃት ቦታ። ዋው ሃይሚ፣ ዛሬ በአሸንዳ በዓል ተውበሻል። አመሰግናለሁ ሃይሚ። አለባበስሽ ደግሞ የአሸንዳን በዓል ለማክበር የተዘጋጀሽ ይመስላል። እና ስለ አሸንዳ አንዳንድ ጥያቄዎች ልጠይቅሽ ነው። ይቻላል። ግንባርሽ ላይ ያለው ለአሸንዳ ጨዋታ ሴቶች ያስሩታል፣ ስሙ ምንድን ነው? ለምንስ ይደረጋል? ያው ከለርፉል የሆነ ገመዶች ያው ለዲኮር የሚጠቀሙበት ይመስላል። ግን ብዙ ሴቶች ሲያደርጉት አይቻለሁ። እውነት ለመናገር ግን ስሙን አላውቀውም። በጣም አሸንዳ ከባህል ባለፈ ሃይማኖታዊ ትውፊት ይኖረው ይሆን? አዎ በትክክል አለው። አብዛኛውን ጊዜ አይታችሁ እንደሆነ አሸንዳ ከእመቤታችን እርገት በኋላ የሚከበር በዓል ነው። እንዲሁም አንድ ጊዜ የሆነች ሴት ምን ብላኛለች? ሴቶች አሸንድዬን ጨፍረው ከጨረሱ በኋላ ማርያም ቤተክርስቲያን በትኩረት ሄደው እንደሚሳለሙ ነግራኛለች። ይሄ ሃይማኖታዊ ትውፊት ሊሆን ይችላል ብዬ አስባለሁ። ነገ ከወጌሻ ተመርቀሽ ከኮሜዲያን እሸቱ እጅ ሰርተፊኬት ልትቀበይ ነው። አመሰግናለሁ ኃይሌ። የተሰማኝ ስሜት ያው እንደጠበቁት አላገኘሁትም። ብዙ እንደለፋሁት ታውቁ ነበር አይደለም? ብዙ ለፍቼበት ነበረ ግን አልሆነም። ሁሌ ደግሞ ማሸነፍ አይቻልም። ግን ምን ተብለናል? የማጨርሱትን ነገር አጀምሩት ብሎ ነበር። እሺ ስህተቴን አውቄበታለሁ፣ እንደማልደግሞ ደግሞ አውቃለሁ። ግን በአጠቃላይ ስለ ተሰብስበን ቆንጆ ጊዜ ስለምናሳልፍ በጣም ደስተኛ ነኝ። ኤልሱ በጣም አምሮብሽ። አመሰግናለሁ። ስለ አሸንዳ አንዳንድ ጥያቄዎች ልጠይቅሽ ነው። ሴቶች በአሸንዳ ሰዓት ወገባቸው ላይ የሚያደርጉት ቅጠል ለምን ይሆን? ትርጉሙስ ምንድን ነው? ወይኔ አላውቅም። ሜቢ ያምርባቸዋል ሴቶች ስለሆነ በተለይ ወገባቸው ምናምን ሲያደርጉ ቤቢ ሼፕ ምናምን ለመሆን እንዳይሆነ ማለት አሉ። የሆነ እዚህ ጋር ካሰሩት ወረድ ስለሚል እንደዚህ ብሎ አይሮን ነው እንደዛ ቢያስባለኝ እኔ የአሸንዳ ጨዋታ ላይ ወንዶች መገኘት ይችላሉ ይባላል። አዎ
ይገኛሉ። ልክ ነህ። ግን እንደዚህ የእነሱ በዓል ስለሆነ ሳይሆን ግን ይገኛሉ። እውነት ነው? አዎ። እኔ ማስበው ያው ሴቶች ለማየት ነው ማለት በዛ ጊዜ በጣም ቆንጆ ሆነን ነው የምንሄደው እና ቁንጅናችን ለማየት ሌላ ደግሞ ብዬ ማስበው በቃ ሴት ለመጥበስ ብዬ የአራተኛው ዙር ወጌሻ ስልጠና ተመራቂ ነሽ። ምን ተሰማሽ? በጣም ነው ደስ ያለኝ። በጣም ነው ደስ ያለኝ። ለምን 4 ወር ተምረናል። በጣም ብዙ ጊዜ በጣም ብዙ ነገር አሳልፈናል እና ለምርቃቱ በጣም ጓጉቻለሁ። ፕላስ ቢ ፕላስ ነው ያመጣሁት። ኦ ማይ ጋድ ደስ ብሎኛል። ቢ ፕላስ ያን ያህል ትልቅ ባይሆንም ግን በቃ ደስ አለኝ። በጣም ደስ አለኝ።